እስከ ዳርና ኤልሳቤጥ ትላችሁ ወደዚህ አንድ አፍታ ምን ሰራው ስራ አለ። እስከ ዳር በዚህ በኩል ኤልሳቤጥ በዚህ በኩል ለሁለቱም ማይክ ስጡልኝ። ማይክ ያላችሁ ሰዎች ስጧቸው። ኤልሳቤጥ ኢትዮጵያን ትወጃለሽ? አዎ በጣም ወዳለሁ። እርግጠኛ ነሽ? ዓለም ያውቃል ሚዲያ ላይ ስለኔ። እኔ አላውቅም። አይኔ ለኔ ነገር አንድ ነገር ልናገር። አትናገሪ፣ የምጠይቅሽን ብቻ። ኢትዮጵያን ትወጃለሽ? በጣም ወዳለሁ። ፊት ለፊትሽ ባለችው ልጅ ውስጥ ከኢትዮጵያ ምን ታያለሽ? የምታየውን ብቻ ንገሪኝ። በሷ ላይ ብዙ መጥፎ ነገሮችን ነው የማየው። በሷ ውስጥ ከኢትዮጵያ ምን ታያለሽ? ባህሪ ላይ በመልሰው ጥሩ ነገር አንድ ንገሪኝ። አንድ ብቻ። እንዴ ብዬ ልንገርክ? ካንሰር በሽታ ጭንቅላት ያለው ልንገር። በሷ ምክንያት ደለሽ ነገር ይጠቅምሻል። ከሷ ውስጥ አንድ ጥሩ ነገር ንገሪኝ። ምን ነገር የለኝም። እሷ ያለችክ በትግሬ ያለችው ተሳስታለች። እኔ በትግሬ ያላምን ሜላቷቸው 55 የኦሮሞ ልጆች የጠየቅኩሽን ብቻ መልሽልኝ። ምንም ነገር አላየም። በአሁኑ ሰዓት አይኔ ጭልም ነው። መዳን ከቻልሽ መጠየቅሽን መልሺ። እሺ መልኳ ምን ይመስላል? እስቲ ያት ቀና ብለሽ ያት። አታልቅሽ። ሲያት በሽታዬን ያሳምመኛል። የሞተችው እናቴን ያስታውስኝ። አልችልም፣ ይቅርታ። እሱ ያወራችሁ ትክክል አይደለም። ባህሪና እናናውራ። እኔ የጠየቅኩሽን ስላልመለሽ አሁን በማልቀስሽና በመታረጊው ነገር የእሱ ኃጢአት ሊበዛ አይችልም። የሚነግርሽን ብቻ መልሽልኝ። ምንም ነገር አይታየኝም። ለዩነት ኢትዮጵያዊነት አይመስልም። ኢትዮጵያዊነት ሆናል። ታሚያለሽ? አንድ እርምጃ ወደፊት ይችላል። አንድ እርምጃ ብቻ ወደፊት ቆም። ይዛው አታልቅሽ። አንቺ ሶስ ምን ታያለሽ? አንዲት ሰዎች መጠቀሚያ ያደረጓት ለራሳቸው ጥቅም ኢትዮጵያዊት ተፈዘረ በጣም አንድ ጀለፊት ኤልሳቤጥ እናትሽ ትፈልጋለሽ? አታልቅሽ። ደግነትን ያስተማረች የዚህ ከተማ ሰዎች ጠይቅሽን ብቻ ትመስልኝ። ሰዓቱ ይቀራል። እናትሽም ስራ ያገኛል። ሁሉም ተይው። እናትሽን ትገኛለሽ? እናትሽ ደግ ነበሩ? በጣም ደግ ነበረች። ያን ደግነት ከየት ያመጡት? እግዚአብሔር ይሰጣት ነው። እሺ አንድ እርምጃ ወደፊት ሂጂ። እንመሰላችሁ ሰው ራሱ የሚመጣው የቂም የጥላቻ ስሜት በምን ያክል ደረጃ ራሱን እንደሚጎዳ ቂም ስትይዙ፣ ጥላቻ ስትይዙ የምትጠሉትን ሰው አለን ራሳችሁን የምትበሉት። አሁን እሷ እስከ ዳር ማየት አትችልም። እስከ ዳር ቤቷ ያለችው ሁሌ እስከ ዳር ቤቷ አስቀምጣ እየተሳደበች የተናደደች የተማረረች ራሷን ጮጋራ ራሷን ጭንቅላት ነው የምትሰማው። ብዙ ሰው እንደዛ ነው። ሰው ስንጠራ 5% ነው በዛ የሚሄደው። አብዛኛው በሽተኛ ጋር ነው ያለው። በጥላቻ ውስጥ በእልህ ውስጥ መናገራችንም እንደምታዩት የምታስታውሰው ሁሉ ሀዘን ነው። ያለመተውና ከውስጧ ለማውጣት የምትችለው መጀመሪያ ጥላቻን ወደ ባለቤቱ መመለስ ነው። አሁን ሰንበዴ ያሸክሟታል። ያሸክሟትን ነገር አራግፋ ወደ መጣበት ካልመለሰች እሷም ከነበሽታዋ ትቀጥላለች። እስከ ዳር ፖይንት ጥፋተኛ እሷ ደግሞ ያሸክማለች፣ በሰላም ትሄዳለች ማለት ነው።
ለሁላችሁም ትምህርት ይሁን። ጥላቻ ሲመር ቂም ሲመር ሌላው ራሳችሁን ነው። ሰውየው ጠሩት ሰው አለ እየጎዳችሁ ያላችሁት አሁን እሷን እየጎዳት ያለው እሱ ነው። እናቷ ባሉበት ሆነው ደስ የሚላቸው ስትስቅ ቢያዩ እሷ ከሳዚ እሳቸውን ታስመርራለች እንጂ አያጠቅማቸው። ለእሳቸው ብላ እንኳን ለእሳቸው ደስታ ለምትወዳቸው ብላ እንኳን ለአፍታ ስሜቷን ብትገባ ለእናንተም ትምህርት፣ ለራሷም ትምህርት፣ ለእናቷም ትምህርት ይሆናል። ለማንኛውም እናትሽ ይቅርታ ያውቁ ነበር? የፍቅር ሰው ናቸው ራሳቸው። እኔም እኮ ይቅርታ ስለአንቺ አላልኩም፣ አሁን ስለ እናትሽ ነው። ይቅርታ ያውቁ ነበር? ስለአንቺ የፍቅር ሰው ናቸው፣ ደግ ናቸው። አንድ ልጅ ወደ ተመልክች ይችልኝ እስከ እህታለሽ አንድ እህትሽን በማታውቂው ምክንያት ልክ ለቤት ሌሎች ሰዎች አውቃም ይሁን ሳታውቅ አስመርረዋት ሁልጊዜ በለቅሶ በሐዘን ብትወልና ብትዘይ ምን ትያለሽ? በእሷ ጥፋት የሚሆን በእነሱ ጥፋት የሚሆን ግን እሷ አምና ተበድያለሁ ብላ ሁሌ እያለቀሰች የምትኖር ቢሆን ብታውቂ ብትሰሚ ምን ትያለሽ? ያው እሷ ጋር ሆናለሁ ዞሮ ዞሮ ታዝኛለሽ አይደል? አዎ። እና ኤልሳቤጥ ታዝንሽም? እውነት ቢሆን ኖሮ ግድ የለም እውነቱን እሱ እግዚአብሔር ነው። አሁን ጥያቄው ከምናየው ነው ከምንሰማው ብቻ የእሷ የኑሮ ያሳዝንሽም? እኔ የምታሳዝነኝ ቤቴ ፓምፐር አልቀይራለች ብሎ ባለቤቴና በፎቅ የምትሄድ መጠለያ ስለሌለ ቤቴ ያስቀመጥኳት ለነሱ ስል ይሄ ሁሉ ድራማ ለመንግስት እየተሰደብኩ ከመንግስት አላገኘው ወይ ከሰው አላገኘው ይሄ ሁሉ ችዬ ለማየው ነው። ይሄማ ድራማ ነው። አክተሯን ነበርኩ በትወና በልጣኛለች። እኔ ማዝነው መድኃኒቷን ላመሰለችው ቤቴ ከነፓምፐሯ ሰዎቹ ባሉ መከራውን የሚያየው ነው። ለዚህ ድራማ ማዝነው ይቅርታ አድርግልኝ እንጂ ማልቀስ ቀላል ነው። ይሄ ሁሉ ግላስ ውስጥ መተሰው የወጣሁት አምባሳደር ሌባ ከሆኑ ትግራይ ተብሎ ሌባ ስላልኩ ነው። 300 ሰው ተታለን ነው ኤምባሲ ሊከፈት ነው። እኛ የከረምነው መስከረም አይደለም ስላሉ ነው። ለዚህ ድራማ በጣም አዝናለሁ። ጊዜ ባናባክን ይሻላል። እስከዳር ቆይ አታልቅሽ። ለዚህ ነው እኮ ኢትዮጵያ የማትቀየረው ለዚህ ነው። ይሄ አይገባኝም። ገፍተው አንተ ፊት አደረሱኝ። ጊዜ ይስጣቸው ለነገሮች ግድ የለም። አሁን ኢትዮጵያ መቀየር ያቃታት የአንቺ አይነት እና የኤልሳቤጥ አይነት ሰዎች ስለበዙ ነው። አንደኛ ሰው አጥፊ ደካማ እንደሆነ ማመን አለበት። ብዙ መልአክ የሚባል ሰው የለም፣ ሰው ያጠፋል። ሁለተኛ ሰውየው ተሳስቶ እንኳን ጥፋት አምኖ ከሆነ አንቺ ቀዳሚ ተግባር ሊሆንሽ የሚገባው የእሷን በሽታ ማዳን ነው። ተሳስታ ነው አሁን ዋሽታ ነው ድራማ ሰርታ ነው ብንል ራሷን እየጎዳች ያለችውና እሷን ማዳን ነው ቀዳሚ ተግባርሽ መሆን ያለበት እንጂ የእሷ ድራማ ወይም የእሷ ያልተገባ ነገር ትክክል እስካሁን አንቺን አይጎዳሽም። እሷን እየጎዳት ነው። እሷን ለማዳን እጅሽን ካልዘረጋሽ ኢትዮጵያ አትድንም። ሌላ ኢትዮጵያ ሁላችሁ ኢትዮጵያ እንወዳለን፣ ሀገራችን እንደዚህ ሆና በሱዳን ተሰደድን፣ በጅቡቲ ተሰደድን፣ ገና ትሰደዳላችሁ። ምክንያቱም በራሳችሁ ሰው ላይ ነው የምትጨክኑ። ማንም አያዝንላችሁ። ሁሌ ሳናጠፋ ከትናንትና ወዲያ ሳወራ ነበር። እኔ ላሳምነው ጀነራል አሳምነው በጣም ብዙ ለተራኩለት ሰው ቢሆንም ብዙ ሰዎች ገድሎታል፣ አስገድሎታል በስፋት ያው ነበር። እንኳን ልገለው ሳላየው ማለት ነው። ሰምተሻል አንቺ? ስለዚህ አሁን እንደዛ ስላላችሁኝ ብዬ ያን የተናገረውን ሰው ሙሉ ባስር ወይ በቀጣ ያወጣል አይወጣም አይደል? ለኔም ለተናገሩትም ፈራጅ ስላለ ትቼዋለሁ ነኝ። አንቺ መተኛ ሰው ሆንሽ ያው እኔ ባላቅ የሁሉ ሰው ባላቅ ፈራጅ አለ። ግድ የለም ያቀለሱ እሷም እንደዚህ ካደረገች እንደሱ ይሆናል። ግን እናንተ የምትፈልገው የሌሎች ትምህርት እንዲሆን ነው። አሁን ካንቺ የምፈልገው
አንድ እህትሽ በዚህ ሁኔታ አዝና እያለቀሰች የምትሉበት ሁኔታ ማውጣት የሚችል አንድ ሰው ብታገኝ ምን ትከፍያለሽ? ስለ እህትሽ ነው እያወራሁ ያለሁት። እህቴ ብትሆን ማለት ነው። አይ እሷን እሷ ባህሪ አንቺ የእናትሽ ልጅ በራሷ ምክንያት በወደ ውስጥ ሆና እያዘነች እያለቀሰች ተከፍታ ተቸግራ እያለች አንድ ሰው መጥቶ ከዛ ችግሯ ወይ ከዛ በሽታ ቢያወጣት ምን ትከፍያለሽ? ምስጋና ነው ልከፍለው የምችለው። ትከፍያለሽ አይደል? አዎ እግዚአብሔር ይስጥልኝ ይላል። አሁን እቺን እህታችንን ካለችበት የሚያወጣት ነገር ለማድረግ በምስጋና መክፈል ዝግጁ ነሽ? እሺ ያው ስላንቺ በደል እሺ እሷ ካለችበት ሁኔታ ለማውጣት አንድ ስራ ቢሰራ ለማመስገን ዝግጁ ነሽ? አዎ። አንድ እርምጃ ወደፊት ነኝ። እሰይ አሁን ባንቺ ውሳኔ ባህር ያለው ችግር ቢፈታ፣ ባንቺ ውሳኔ ጅዳ ያለው ችግር ቢፈታ፣ የታሰሩ የተደፈሩ የተዘረፉ እህቶቻችን አብዛኛው በኢትዮጵያ ስለሆነ አብዛኛው የኢትዮጵያ ችግር በኢትዮጵያውያን ስለሆነ አንቺ ዛሬ በምሳሌ ስራ ሁሉም ትምህርት ወስዶ እነዛ እዚህ ያመጡ እህቶቻችን ቅድም ወንድሜ የተናገረው እስር ቤት ያሉ ወንድሞቻችን ሁሉ በገዛ ወንድሞቻቸው የደረሰባቸው በደል ቢፈታና 100 ሰው ለ100 ሰው እፎይታ ባገኝ ደስ ይልሻል? ከዛ በኋላ በሞት አይቆጭኝ። ስለዚህ እነሱ ምሳሌ ነው ትፈልጊያለሽ? እንደ እናትሽ ነሽ ማለት ነው። አንድ እርምጃ ወደፊት ሂጂ። ተጠቂ ግዴለ ተገራው አትፍሬዞሽ እስከዛሬ አቤት በይቅርታ የኢትዮጵያ ችግር ነው የሚፈታው ታምኛለሽ? በይቅርታ የኢትዮጵያ የልብ ችግራችን የልብ ጠማማነትና ለይቅርታ አለመገዛት መሆኑን ታምኛለሽ? በደንብ አሁን አንቺ ዛሬ እንደዚህ ስለሆነ ከዚህ አካባቢ ተወልጄ ያልሽው ነገር ሊጠፋ የሚችለው በይቅርታ ብቻ ነው ታምኛለሽ? ታምኛለሽ? ኢትዮጵያውያን ይቅርታ መማር እንዳለባቸው ታምኛለሽ? ታምኛለሽ? እስቲ አንድ እርምጃ ወደፊት ትንሽ ተቀረበ። ኤልሳቤጥ እኛ ኢትዮጵያውያን ብንዋደድ ብንተጋገዝ ብንደጋገፍ ከባህሬን ከሳዑዲ ከዩኤኢ የሚሻል ህዝብ የሚሻል ፈጥሮ ነው ታምኛለሽ? ከሁሉ በልጥ ነበር ክፋት ባይኖር ቀድመሽ ማለትሽ እኮ አስቸገረሽ። የኢትዮጵያውያን ችግር ክፋት ነው ታምኛለሽ? ትልቁ ችግራችን ክፋትና ራስ ወዳድ መሆን ነው። እሱ ቢወጣ ከለማኝነት ከስደት ተገላግለን በሀገራችን ተከብረን እንደምንኖር ታምኛለሽ? በደንብ አምናለሁ። ግን ያለንበት ሀገር መንግስቱ በጣም ጥሩ ስለሆነ በሱ ነው ያለው። የባህሪ መንግስት ምስጋና ይግባው። 7 ጊዜ ነው የምከሰሰው። እሷ ታውቀዋለች። እሷን አሁን ለውሳት አይደለም እኔ ላይ አስተያየት ከተሰጠ ልጆቹ ተጠርተው ይጠየቃሉ። ለምን እንደሆነ ታውቃለህ? 95% ባህሪ ኢሌጋል ነው። ስለዚህ ከደርግ የባሰ አገዛዝ የምንገዛው በወይዘሮ እስከዳር ግርማይ ነው። የኔ ድራማ ከሆነ የ3 ዓመት ልጅ ጥዬ በክብር ቆስሏል ተከስሼ እስር ቤት መወርወር የለብኝም ነበረ። አሁን እኮ የእሷን የጠየኩሽ ነው መናገር ያለብኝ ተነሽ እኮ ይኸውልሽ ኤልሳቤጥ እኔ በቀደም ተናግሬ ሰምታችሁ ነው ሚዲያ ላይ በጣም ብዙ ለታ ያዋኩለት ሰው ምናልባት ወንድሙ እንኳን ያደረገለትን አድርጌ ማለቃቸው ሰዎች በሚዲያ ገዳይ ነው ብለው አንቺም ሰምተሻል አይደል? አልሰማሁም ብቻ ለቲ ሚዲያ ላይ ይሰማል ሁሉ ነገር ሰምተሻል። አሁን ይሄ እሷ የቆንስላ የክብር ቆንስላ መሆኗን አንሱልኝ ሰው ሽሙ ብላለች። ግን የመጣው ሰውዬ አምባሳደር ሱሌማን ቢሆን ለምሳሌ እንደዚህ ለአንቺ የሚለው ሰው ካለ ያው ክፋት በራሱ ክፋትን ስለሚጠራ ሰው ሰደረሽ በገፋሽ ቁጥር እሱም ገዢ የሆነ ስለሚሄድ ማንም የመጣ መፍትሄ ያገኝ። አንቺ ለጥፋት ሁሉ ምንጭ እሷን ካረሻት በእናንተ በኩል በሌሎች ኢትዮጵያውያን በኩል ችግር የለም ብለሽ ያሰብሽ መፍትሄ አይገኝም።
ክስ ቀላል ነገር ነው፣ መውቀስ ቀላል ነገር ነው። በዚያ ሰውዬ ቦታ ሆኖ ማየት ነው ከባድ። እሷ ትግራይ ስለሆነ እያለች ነው። እሱ እንደሌለም ነበር አለስማ ነው ይገኛል። አንቺ ብቻ አለሽ እኮ ኢትዮጵያውያን ማር እንኳን ትግራይና አማራ በዘተሽ በሰፈር ሙሉ እንባልና ሲጀመር ሰኮረም ነው ተወለደ የትትወለድ አዎ፣ ግን እኔ በትግራይ ጌታ ገብቼ አይደለም አንቺና ምን ያው ስላንቺ ያወራል። እኔ በምሰማው ግን አንቺ ትልቅና የልብ ጥንካሬ በችግር አንቺ ጋር አይመስለኝ በተለይቶ አሁን ስላለም ወንጀለኛ ለማድረግ የምታደርጊው ፍርድ ቤት አይደለም። እኔም ሰው ፍርድ የለም። እኔም የምፈልገው ሰላም ነው። አንቺ እየለመንኩት ያለው በእኛ ማህይምነት ሃይማኖትን ማናቅ ከኛ በላይ ሃይማኖተኛ ይመስል የለም። ሃይማኖት በውስጣችን የለ። ከኛ በላይ ጠዋት ማታ ሰላም የለም። በውስጣችን ሰላም የለም። ይቅርታ ማናቅ አስቸጋሪ ስለሆነ ሁሉ ዓለም ወርዳል። እናንተ ብቻ ሳትሆኑ እኔም እናንተ ነው ለማኝ እኮ ነኝ። ሄጄ እባካችሁን እስረኛ ፍቱ፣ እባካችሁን አስብራቱ። ልዩነቱ እናንተ የምትለምናችሁ ሰዎችና እኔም የምለምናችሁ ሰዎች መለያየታቸው ብቻ ነው። ስለዚህ ከምንዋረድ ይሄን ጠንካራ ልብ ማፍረስ ነው። ይሄን ማፍረስ ከፈለግሽ ደግሞ ለእናትሽ መሆን አለብሽ። እንዳልሻቸው አመኘሽ አሁን ከሳሽነትሽን ተይውና ከአንቺ የምፈልገው ነገር በየቦታው የሚሰቃዩ እህቶች አሉ። አንቺ እንኳን መተሻለኛ መካከል መምጣት የማይችሉ አሉ። የተበደሉት በሌላ ኢትዮጵያውያን ነው፣ በሌላ አስከዳር ነው። አንቺ ያቋንቺ ቋንቋ አይደለም። ለእነሱ ሁሉ ትምህርት እንዲሆን ነው የምፈልገው ነው። ይሰማሽ ነው እና ባህሬን ያለው መንግስት ጥሩ ነው። 7 ጊዜ ተፈርዶብኝ ኑሮኛላችሁ ወደዛው እናመሰግናቸዋለን። ግን ደግሞ የሰማነው የቦታው የሚታሰሩ የሚጎዱ ሰዎች የሚባሉት ያው በዚህ አካባቢ ሌላ ቦታ አይመስለኝም። በነገራችን ላይ አሜሪካም ያለ እንግሊዝም ያለ የትም ዓለም ያለ ኢትዮጵያ ጅቡቲም ያለ ኢትዮጵያ የተዋረደ ነው። ኢትዮጵያ ካልተከበረች ሰው ሊከበር አይችልም፣ ብቻውን ሊከበር አይችልም። ለዚህ ነው ሀገራችን ቀና እናድርጋት የምንለው። አንቺ ኢትዮጵያን ቀና የማድረግ ፍላጎት ካለሽ መጀመሪያ ጠጠራሽን ማፍረስ ነው። አንቺ ጋር ካልፈረሰ ሁሉም ጋር አይፈርስም። ሁሉም ጋር ካልፈረሰ ደግሞ ብትጠይቂ አልመለስልሽም። ያጋባሽም እሱ መንፈስ ነው። ይሰማሽ ነው። እህቶችሽ ካሉበት ነገር እንዲወጡ ከፈለግሽ እኛ በይቅርታ አንድ መሆን አለብን፣ መዋጋት አለብን። እኛ ከተባበር ዱባይን እናንቀጠቅጣለን፣ ባህሬን እናንቀጠቅጣለን። ችግር የለም አንድ ሆነ ከተፋፈልን ግን አንቺ አሰብሩት እስከ ዳታ ያሮች ከዛ እናንተ ማባላት ሁሉ ማየት ነው። ይሄ ታምኛለሽ? አንዴ ሳብ ፋስኩላሽ ነው። ይሄ የመጀመሪያ ቅጣት ነው። ከራሽራሽ ይቀጥላል። አንድ ብቻ ለፍትሽ እስከ ጊዜ ስለሌለኝ ለለምሽ አንቺ በተባለው ጉዳይ ውስጥ ያንቺ ጥፋት 1% ሊሆን ይችላል። በሷ ሂሳብ ሱናላችሁ ደግሞ 100 ሊሆን ይችላል። እኔ ያላውቀው ቁጥሩ ግን በአንቺና በሷ መካከል ያለውን ነገር በመፍታት የብዙ ችግር ሊፈታ እንደሚችል ስለማምን ነው ጊዜ እየወሰድኩ ያለሁትና ባታጠፊ ለነዛ አንቺ ቤት ላለው ልጅ ለሚሰቃዩ ሌሎች እህቶቻችን ስትይ ጎንበስ ብለሽ ተመለከች ከታለያታች Bravo, Skadar. Bravo. Bravo. Baka ሌላ ነገር ሳትናገር ትልቅ ነገር ነው የሰራው።